እሺ ሰላም እንዴት ናችሁ የቻናሌ ቤተሰቦች? እንግዲህ እንዴት ነበር ዊኬንዳችሁ? አሪፍ እንደነበር እንግዲህ ተስፋ አደርጋለሁ። ያው የዛሬውን ቪዲዮ ከመጀመሪያ በፊት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮን እንድትጀምሩት አሳስባለሁ ማለት ነው። ኦኬ በባለፈው ቪዲዮ እንግዲህ ማለትም ትናንትና በሰራሁት ቪዲዮ ሰኞ ማርኬት ቡሊሽ ሊያደርግ እንደሚችል ያለውን ነገር ለመናገር ሞክሬ ነበር። እንዳልነው እንግዲህ ማርኬት ባልነው መንገድ ሂዷል ማለት ነው። ኦልሞስት ወደ 800 ፒፕ አካባቢ ለመሄድ ችሏል ማለት ነው። እንግዲህ ለቀጣይ ለዛሬ ደግሞ ምን ሊመስል እንደሚችል እናያለን ማለት ነው። በድጋሚ ዴይሊ ጋር እንደተፈጠረው እናየውና ኦኬ 4 አወር እንደምናያቸው ሶስቱም የፎርዋርድ ካንድልስቲኮች ይሄኛው ፎርዋርድ ይሄኛውን ሃይ በቦዲ ሰብሮልን ነው ያለፈው። ስለዚህ ምንድነው የምንጠብቀው? በቀጣይ ማርኬት ፓምፕ እንደሚያደርግ ነበር የምንጠብቀው። በትክክልም ማርኬት ፓምፕ አድርጓል። ሁለቱ ፎርዋርድ ካንድልስቲኮች ፓምፕ ማድረግ ጀምረዋል ማለት ነው። ምን እንጠብቃለን? እዚህ ጋር ቀጣይ ካንድልስቲክ ሲከፍት፣ ቀጣይ ፎርዋርድ ሲከፍት ፓምፕ እንደሚያደርግ እንጠብቃለን ማለት ነው። እንግዲህ አሁንም ማርኬት የምጠብቀው ቡሊሽ ነው ማለት ነው። እንግዲህ አሁን ላይ ማርኬት ኦል ታይም ሃይ ስላለ የምፈልገውን ነገር ሞልቶልኛል። ከዚህ በኋላ ማርኬት የምጠብቀው እንግዲህ ቀጣይ ፎርዋርድ እንደከፈተ እስከ 1000 ፒፕ አካባቢ የምጠብቀው ይሆናል። 1000 ፒፕ አካባቢ ጠብቀዋለሁ ማለት ነው። ኦኬ እስከዚህ ድረስ የምጠብቀው ይሆናል ማለት ነው። በቀጣይ ምን ሊመስል እንደሚችል ምን እንደተፈጠረ በቀጣይ ቪዲዮ የምሰራላችሁ ይሆናል ማለት ነው። አመሰግናለሁ።